ዋሊያ 89 ዲግሪ ላይ ቅጠል ካየች ሪስክ ትወስዳለች። 89 ዲግሪ ላይ መቆም በማይቻልበት አስፈሪ ቦታ ላይ ዘላ ያያየችውን ነገር ቀንጥሳ ትወስዳለች። ያያየች እንደሱ ነው፣ ቀንጣሽ ማለት ነው። Ethiopia's Ministry of Mines has signed major mining investment agreement worth $4.2 billion with 3 companies to accelerate the development of the country's iron ore, potash and gold resources. ጎርጎራ ላይ ኢንቨስት አድርግ ብትለው ማንም ግል ሴክተር አይገባልህም። ማን ሊያይልኝ ይሄ ሁሉ ብር ኢንቨስት አድርጌ ይልሃል። ከሰራ ከሰጠኸው በኋላ ማርኬት ሲፈጠርስ ያሰፋል፣ ያባዛል፣ ያሳምራል። አንተ ድፈር፣ ክፈት በሩን ዘን የግል ሴክተር እንዲከተል ታደርጋለህ። ይሄ በተለመደውና ትርፋማ በሚያደርገው ነገር ብቻ ሳይሆን ትርፍ እንዳለው በማይታመንና ሪስክ መውሰድ በሚጠይቀው ኤሪያ ማለት ነው።